ምንም አያመጣም ቢነካሽ እንኳን የሴቶች ጂኒ ነው ማለት ባለፈው የትም ስትንዘላዘይ ዝም አልኩሽ አሁን ግን አላልፈሽም ምን እኔ ነኝ የትም የምንዘላዘው አዎ አንቺ ግን እንዴት ነው የሚያደርግሽ ቆይ ማንን ተማምነሽ ነው አንቺ በእናትህ ዝም በል ሁለት ዓመት አይገርምሽ ጥርግ ማለት ትቻለሽ ሸይጣን ነው በር ላይ ያለው መቀበል ግዴታ የለብኝም ግዴታ አለብሽ የምላውን ሁሉ ትሰምኛለሽ ምን አለ ጋብዞኝ ገብቼ ሞቅ ባረግላቸው አርፈሽ ተቀመጪ ቆይ አንቺ ሴትዮ ምን ይሁን ነው የምትዩ አንተ ራስህ ምን ይሁን ነው የምትለው ኋላ ግን ሰይጣኔን አታም ያ ጋበዙኝ ጋብዘውናል እንግባ ወዬ ራስህን እንደ ወንድ ነው እንደምታየው የዚህ ቤት አባወራ እኔ ነኝ ስሙ በደም ምልሽን ትሰሚያለሽ ጭራሽ ልትገዛኝ የሚያምረው በደንብ አድርጌ ገዛሻለሁ ማን ስለሆነ ነው እሱ ቆይ አላበዛውም እንዴ ምንድነው ይሄን ያህል ገረድ ያረግሻል ሴት ስለሆንሽ መናቁ ነው አትስሚው ሲያፈጣ አፍጭበት ባዩ ምንም አያመጣም ቢነካሽ እንኳን የሴቶች መብት አለ ሁሉም ይጮሁልሻል ከዚህ በፊት በጣም ብዙ ጊዜ ታግሸሻለሁ ወንድ ነኝ ብለህ ነው የምታስበው አፍሽን ዝጊ አፏን አትዘጋም እንዴ እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም እንዴት አይነት ንቀት ነው ይሄ ምን አይነት መዳፈር ነው አረ ትችላለህ ሂድ አንተ አፏን አዘጋት ንግግሯ ያናድም ምን አይነት ንቀት ነው አፏን አዘጋት በላት በል ሂድ አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን ያ follow me እንከተላታለን እሷን ይቀጥላል ትችላለህ አደነቁ አከበርኩ ይምር ቀልድ በሚመስል መልኩ የሚገርም ጥፍጥ ያለ ቁም ነገር ነው ያስተላለፈላችሁ በተለይ ለባለ ትዳሮች ሁሉን ለምትሉ ሴቶችና ወንዶች እንዲሁም ልባችሁ እብጥ ለሚል ትዳር ውስጥ ሆናችሁ እኔ በልጣለሁ ለምትሉ ትምህርታዊ ነገር ነው ድንቄም ማስተማር እኔም አሁን አስተማርኩ ዕውቀት አስጨበጥኩ ላለው አይደል ሰው እንደዚህ እንዲያ ከሽኖ ያመጣ በነገራችን ላይ ድርሰቱን ላቀረብከው ልጅ ትችላለህ ልልህ ፈልጋለሁ ለባለ ትዳሮች ጥሩ የሆነ አንኳር የሆነ ሐሳብ ነው